እንግዲህ የወንድ ድንኳን ሰባሪና የሴት ድንኳን ሰባሪ ያየንበት በጣም የሚገርም ቪዲዮ ነው ማለት ነው። ዛሬ እኛ ብዙ ጊዜ በእኛ ባህል ለማንኛውም የምናውቀው እኛ እስከዛሬ ከኖርንበት አንፃር ወንድ ሰባሪ ነበር ብዙ ጊዜ ድንኳን ሲሰብር ያየነው። ዛሬ እንግዲህ ሜሪ መታለች ማለት ነው። ድንኳን ልትሰብር አይኗን በጨው አጥባ መታለች ማለት ነው። ጉደኛ ሴትዮ ነች። እኔ ምንም ማለት አልችልም። ለማንኛውም እንግዲህ ሰርጉም አልቋል፣ ኬኩም ተቆርሷል፣ ምግቡም ተበልቷል፣ ሁሉ ነገር አልቋል። እንግዲህ ሳይጠሩ ሰው በሰው ሰርግ ላይ ሲመጣ ድንኳን ሰባሪ ይባላል። እነሱ ግን ያን ማግኘት አልቻሉም ማለት ነው። ተዋርደዋል፣ ተንቋሸዋል። እኔ እንጃ ከሚባለው በላይ ክብራቸውን አዋርደዋል ማለት ነው። ሜሪና ዳኒ ማለት ነው የምፈልገው እንግዲህ ቤተሰብ ይህን ቪዲዮ እስከ መጨረሻ ተመልከቱ። በዛሬ ቪዲዮ በጣም የሚገርምና የመዋረድ ቪዲዮ ነው ያየነው ማለት ነው። በስመ አብ በወልድ መንፈስ ቅዱስ። ሰው እንደዚህ አይዋረድ፣ ጠላታችሁ እንደዚህ አይዋረድ። ምግቡም አልቋል። እንግዲህ ምን ልስጣችሁ ነው ያላቸው። ውሃም ትርፍራፊም ነገር ምንም ነገር የለም። እንግዲህ በዚህ መልክ ሰው ተዋርዶ ሲሄድ ጠላታችሁ ማያጋጥሙ። በስመ አብ በወልድ መንፈስ ቅዱስ። እዛ ጋር መከበር፣ እዚህ ጋር ደግሞ መዋረድ። በዚህ ልክ ሰው እንዲህ ራሱን ያረክሳል፣ ራሱ እንዲህ ያዋርዳል። አብሶ ሜሪ የትልቅ ቀላል እንደው ልምድ ያላት ነው የምትመስለው። ኢቭን ድንኳን ሰበራ ላይ ማለት ነው። በዛ ላይ የምትናገራቸው ነገሮች የሚያቅለሸልሹ የሚደብሩና ከአንድ ትልቅ ሴት የማይጠበቅ ነገር ነው ማለት ነው። በስማሙ በዚህ ተቃጥለሻል ማለት ነው እንዴ? ትዳሩ ከአንቺ ጋር ነበር ወይስ ከሩታ ጋር ነበር? እኛ ሀገር አይገባን እኮ የጉዳዩ ባለቤት አንቺ ነው የመሰልሽም። ከግንድላ መሆንሽ በዛ ላይ የምትናገሪያቸው ነገሮች እና ለማንኛውም እንግዲህ ድንኳኑም አልቋል፣ ሁሉ ነገርም አልቋል። ቀስ ብላችሁ ሳትዋረዱ አንካችሁን ደፍታችሁ ብትሄዱ የተሻለ ይሆናል። ከዚህ ከቀጠላችሁ ብዙ ነገር ስለሚከተላችሁ እንግዲህ አንገታችሁን ደፍታችሁ ሂዱ ባይነን። በጠላታችሁም እንደዚህ አይነት ነገር አይረስ። አሚሩም ደግሞ እንዴት እንደምታረገው እዩዋት። በስመ አብ ማትረባ ግንድላ ማለት ነው። በዚህ ልክ አሁን እነዚህ ትናንሽ ልጆች የምትደባደባቸው እሷ ትልቅ ሴትዮ ነች። እንዴት ነው ነገሩ? ኤኒዌይስ በጣም የሚደብር የሚያስጠላና ለንግግር የማይመች ነገር ነው ያደረጉት። እነዚህ መዋረድ በእንጃ ቅድም እንዳልኩት በዘራችሁ አያደርስ። ሜሪ የተዋረደችውን ድንኳን ሰብራለሁ ብላ ሄዳ የደረሰባት መዋረድ በጠላታችሁም አያደርስ ባይኔ ማለት ነው። እዚህ ጋር የአብርሃምን ኩልነት የአብርሃምን ትልቅነት ያየንበት ቪዲዮ ነው ማለት ነው። ምክንያቱም እዚህ ጋር እነሱ የፈለጉት እሱ እንዳለው እሱን ከቸሌ ለማስገባት ሆቱ ነው ተናግሮ በሰርጉ ቀን በቀለበቱ ቀን መጥተው እሱን ሌላ ወንጀል ስለመክተት ነበር የፈለጉት አንድ ሁለት ሲባባሉ። እሱ ግን ያንን ነገር በትዕግስት አልፎታል ማለት ነው። ሁሌም እንደምንለው አብርሃምና ሄርሚ ይችላሉ የምንለው በምክንያት ነው ማለት ነው። ቤተሰብ እንግዲህ አሁንም ሄርሚና አብርሽ ወደፊት ባይነን ማለት ነው። በስማም እዚህ ሴት ልጅ ስትውረገረግና ስትናገር እንዲህ እንደሚያስጠላባት ማለት ነው። በስማም ጋርድ ነው የሚመስለው፣ የሴት ጋርድ ማለት ነው። እንግዲህ ምግቡ አልቋል። ባዶ አንጀታችሁ ናችሁ። አይዟችሁ፣ ውሃም የለም አሉ። እንግዲህ እንደምንም ብላችሁ ሄዳችሁ የሆነ ቦታ ላይ ብሉ፣ ትርፍራፊ ካገኛችሁ ባይኔ ማለት ነው። ይሄ ውርጋጥ የሆነ ዳኒ ደግሞ እጇን ከቀላዩን ካላወለሽ ብሎ እንትን ሲል ልጆቹ አስጥለዋታል ማለት ነው ሄርሜላን። ሄርሚም ትክክል አይደለሽም፣ ከነቱ ጋር መታከል ከዱሩዬ ጋር እነዚህ ተነስተሽ መታገልሽ ትክክል አይደለም ማለት ነው። ምክንያቱም ሳይጠሩ ሰርግ ላይ የመጡ ቱሩልና ፈለቃሚዎች ጋር እንደ በዚህ ልክ መነጋገር የለብሽም ማለት ነው። አሚሮም ተረጋጋ፣ እናንተ ኩሎች ናችሁ ማለት ነው። ልካችሁን አሳይታችኋቸዋል። ለማንኛውም ተቃጥለዋል፣ በግነዋል፣ ተንጨርጭረዋል። የዛ ውጤት ደግሞ እንደዚህ አድርጓቸዋል፣ ቀይሯቸዋል ማለት ነው። የዳን ንግግር ደግሞ የሚያስጠላ። ሩታ እያለች አብርሃም አታገባም። አገባ እኮ በቃ። ከዚህ በላይ ምን እናንተ ሲያልቅ ነው። ለምንድን ነው የነገራችሁ ሰው መሀል ላይ ልትመጡ ያላደረጋችሁ? መጨረሻ ላይ ልትመጡ ለምን ያደረጋችሁ? ሁሉ ነገር እኮ ተጠናቀቀ። ታገቢኛለሽ አለ፣ እግሯ ላይ ወደቀ። እሺ አለችው። ተላቀሱ፣ ተዋደዱ፣ ተፋቀሩ። ሁሉ ነገር እኮ አለቀ። እናንተ መጣች በመጨረሻ ሰዓት ስለሆነ ኦልሬዲ አልቋል። ማየት የፈለገችውን ነገር ደግሞ ከሆነ ማየት ያስፈልጋችሁት ይኸው አልቋል። ምን ታረጉ እንግዲህ? እስቲ ምን ትሆኑ? በዚህ ልጅ ልጅቷ ለምን ታዋርዷታላችሁ? ጉዴ ሩታ የተከበረችው ድሮ የተከበረች ነበርሽ። አሁን ከናንተ እኩል ነች። ዞሮ ግን ሶስታችሁንም እንደዚህ አንጠልጥለው ከሚያፈጣችሁ ለምን አትወጡ? ለምን ትረክሳላችሁ? አንቺ በዚህ እድሜሽ ለምን ትረክሳለሽ? ከትናንሽ ልጆች ጋር ግን ማለት ነው። ሲጀመር ቡዜ የተከበረች ሰው ነች። አንቺን ሸተናክሽ ሴትዮ። ቡዜ እኮ ተጠርታ ነው የመጣችሁ እዚህ ፕሮግራሙ ላይ ተከብራ የክብር እንግዳ ሆና ተጠርታ ነው የመጣችሁ። እናንተ ናችሁ ተጠሩ የመጣችሁት። ለማንኛውም ብዙ ጊዜ ቱሪ ነፋል ለመልቀም ሲመጡ ብዙ ሰዎች ማለት ነው እንደዚህ ወይ ትርፍራፊ ለመልቀም ሲመጡ ሰርግ ላይ አግኝተው ጠግበው በልተው
ወይ ሰክረው ወይ ብቻ ግን ደስ ብሏቸው ነው ሆዳቸው ሞልቶ የሚሄዱ። እናንተ ግን ታዙኑ በባዶ ሆዳችሁ መሄዳችሁ ተቃጥላችሁ በጣም ያሳዝናል። ተቃጥላችሁበት ለጨጓራችሁ እንኳን ውሃ ሳታገኙ መሄዳችሁ ግን እንደ ሰው በጣም አሳዝናችሁናል ማለት ነው። አሚሮ ደግሞ ተረጋጋ፣ የማይመጥን ሰው ነው ዳኒ ማለት ዝም ብሎ የማይረባ መርዝ የሆነ ሰው ነው ማለት ነው። መርዙን ነው የሚረጨው እየመጣ ማለት ነው። ምን አግብቶ ነው ሲጀመር? አንተ አታገባ፣ አንተ ታገባለህ። ተስማምታ እሷ በየሆቴሉ በየአዳራሹ በየምኑ መታ ለፍትሀይ ብላ ለፈታት ሴትዮ በዚህ ልክ አንተ ምን ቤት ሲጀመር? የምታስጠላ ሰው ማለት ነው ዳኒና ሜሪ። ለማንኛውም እንግዲህ የዛሬ ድንኳን ሰበራ አልተሳካላችሁም። እነ ማነቻች እና ጽጌ ጋር ልደት አለ። እዛ ሄዱና እንግዲህ ሞክሩ። ዛሬውን ትርፍራፍ ካገኛችሁ ትበላላችሁ ማለት ነው። ያን ነገር ቻንስ ተጠቀሙ ባይ ነኝ። እና አብርሃም እና ሩታ ሄርሚ ግን እንኳን ደስ አላችሁ። በድጋሚ መልካም ሁሉ እንመኝላችኋለን። አቤላ ጀግና ከዚህ ግንድላ ሴትዮ ጋር በላፌ ባለመነጋገር ማለት ነው። ንግስት ነች ንግስት ነች ንግስትኛ ሲል ከሰከሰ አይተናናቅም። ንግስት ነች ላልከው ለንጉስ ዳሪያት ብሎ መለሰላት ማለት ነው። አቤላ እንግዲህ ቤተሰብ ያላችሁን አስተሳሰብ እንግዲህ ሀሳባችሁን ኮመንት ላድርጉልኝ ማለት ነው። እኔ ደስ ብሎኛል። በሄርሜና በአብርሽ ሁሌ ነው ደስ የሚለኝ፣ አሁንም ደስ ይለኛል። ወደፊት ነው የምላችሁ። እንግዲህ ይሄ ነው ያለኝ ነገር። እንግዲህ አብርሽ በሚቀጥለው ቪዲዮ ደግሞ ሰርግህን እንጠብቃለን ማለት ነው። አብርሽ ወደፊት ለምነሃል፣ ማድረግ ያለብህን ነገር አርገሃል፣ እሷ መክፈል ያለብህን ነገር ከፍለሃል። እሷን እየተከታተል እያሳሰረች ቁም ስቅልን አሳይታ በእግር በፈረስ ፈልጋ ፍታይን ብላ ወረቀት ያመጣችልህ ፈታታል። አሁን ደግሞ ሌላ ትዳር ይዛል። ይሄ ደግሞ የህይወት አንዱ ፓዝ ነው። የሰው ልጅ ካልተስማማ ይፋታል። አንተ አይደለም እንድትፋታ ያደረግከው እሷ ነች። ስለዚህ የሚገባት ነው ማለት ነው። ይሄ ያደረገችው ነገር መልስ ነው ማለት ነው። ስለዚህ ትክክል ናችሁ። ሩታ ደግሞ ይሄ ሜሪና ዳኒ ስለማይጠቅሙሽ ፕሮቴክሽን ሽንቅር አሽቀንጥረሽ አስወጫቸው ባይ ነኝ ማለት ተንተባተብኩባችሁ። ቤተሰብ መልካሙን ሁሉ እመኝላችኋለሁ። ያላችሁን ሀሳብ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ቻናሉ ከተመቻችሁ እንግዲህ ወዳችኋለሁ። በቪዲዮ ፈታ በሉ ባይ። በቀጣይ ቪዲዮ እንገናኛለን ማለት ነው።